አስቡት ሀገር ሰላም ብላችሁ ከመኝታችሁ እንደተነሳችሁ ወላጅ እናታችሁ በረኪና አስቀምጣ እንዲሁም ደግሞ የልብስ ሻንጣዋን አስቀምጣ ይሄንን በረኪና ጠጥቼ ከምሞትና ይሄንን ሻንጣ ይዤ ከዚህ ቤት ውልቅ ብዬ ከምጠፋ የቱ ይሻላችኋል ምረጡ ብትባሉ ምን ታደርጋላችሁ? እስኪ ሐሳብ ስጡበት። እጅግ በጣም የሚያሳዝንና ልብ የሚሰብር ቪዲዮ በዚህ በሶሻል ሚዲያ ተለቋል። እሱን ቪዲዮ አሳያችኋለሁ። እናንተ ግን የገዛ እናታችሁ በምሬት እንደዚህ አይነት ንግግር ብትናገራችሁ ምላሻችሁ ምን ሊሆን ይችላል? የልጅቷ ምላሽ አሰማችኋለሁ። እጅግ በጣም የብዙዎችን ልብ የሰበረ ቪዲዮ ነው። አዳምጡት። ትንሽ ረዘም ስለሚል በትዕግስት እንድታዳምጡት እጠይቃችኋለሁ። የቅርብ ዘመድ ማን አለሽ? የትላው ከማን ጋር ነሽ? ማንኛ ነው? ታምጥሽ ነው? ወክብለሽ ተናገር። አሁን ምርጫ ሰጥሻለሁ፣ በደንብ ምረጭ። ምርጫ አስመርጥሻለሁ። ይበጀኛል። ይሄን በረኪና ፊትሽ ጠጥቼ ከመሞት ነው ከሚል አልመለስም። እዚህ ቤት ስወጣ ልጅ እንዳለኝ እረስቼ ነው ለአእምሮ እረስቼ ነው። ይሄን ሁሉ ዓመት 11 ዓመት ምን ሰርቼ እንዴት ሆኜ ስንት ጊዜ ከራሴ ጋር እየታገልኩ ስንቴ ራሴን ላጥፋ ስንት ጊዜ ታገል እዚህ ሜዳ እንዳደረኩ ያለሽ አታውቂም። አንድ ዓመት የላች 12 ምናምን ዓመት ለዛች ጋር ከንቱ ሴት አባሽኛል ወጥተሻል። ለራሴ አንድ ቀን ምሬ አላውቅም። ለእኔም አንድ ቀን የሚረሱ የለም። ስለዚህ ተላስበሽበት ለአንቺም የተሻለ ነው የሚሆነው። ሁልጊዜ እንደዚህ እየተሳቀቅሽ ከምትኖሪ በቃ እንደ ቁርጡን ያወቀ ነው። እኔ ካንቺ ባነሰ እድሜ ነው ለሰው የተሰጠው። 8 ዓመቴ ነው ለሰው የተሰጠው። እስከ 8 ዓመቴ ካበላውበት ያልበላውበት ጊዜ እየበለጠ ማለት ነው። ተሳቅኩበት ያልሳቅኩበት ያንቺ እድለኛ 11 ዓመት እኔ አፈር ድሜ እንደ ባባ አፈር ልላት እንጂ አንቺ ኖርሽ። አሁን ወይስ ልሂድ ወይስ ይሄንን በረኪና ሆኖ ፊትሽ ከፍቼ ጠጥቼው እዚሁ ልገላገልሽ? እንቧ እየወረደ ነው ጋይስ። በጣም ነው የምታሳዝነው። እንደምታውቂው ለመጨረሻ ጊዜ ትልልቅ ሰዎች ነው ይደውሉ ለምኛል። ግን እኛን ማንም ሊረዳ የተፈጠረ ሰው የለም። እኔንም የሚወደኝ ሰው የለም። አንቺንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝም። ሲጀመር እኔ እግዚአብሔር ልጆች አይደለም። እኛ ዝም ብለን ወፍ ዘራፍ ፈጣሪ የለም። እኔና አንቺ ፈጣሪ የለም። እግዚአብሔር የሚባል ነገር የለም። ሲጀመር ማለት ነው ህይወት የለም። አያቀል እግዚአብሔር ቢያውቅ ኑሮ በዚህ ልክ እንደዚህ ባልሆንኩ ነበር። በዚህ ልክ ባልተሰበርኩ፣ በዚህ ልክ ባልወደቅኩ ነበር። በዚህ ልክ ይሄን ሁሉ ዓመት እንደዚህ ሲሆን አንድ ድጋፍ ባላጣው ነበር። እኔ ያላባት አድጌ ያላባት አንቺ ያላባት ባልሰጠኝ ነበር። እግዚአብሔር የለም። እሱ በሰው ቁስል የሚደሰት ነው። በሰው ህመም የሚደሰት ነው። በሰው እንባ የሚታጠብ ነው። እኛ ያለን አምላክ ይሄ ነው። በእኔ ለቅሶ የሚስቅ ነው ያለው። በእኔ ህመም የሚስቅ ነው ያለው። በእኔ መጎዳት የሚስቅ አለ። እኔን እየሰበረ መዝናናት የሚወድ አምላክ ነው። በአውሬ አባት ተወልጄ ከእናንተ ልጅ ደግሞ አውሬ አባት ልጅ ባልወለድኩ ነበር። ይህን ሁሉ ዓመት ብቻ እንደዚህ ባልወልድ ነበር። ህይወቴ ውስጥ የገቡ ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ባልነገሩ ነበር። እንዲህ ዋጋ ቢስ ሴት እንደሆንኩ ባላደረጉ ነበር።
ልመናው ባልተፈጠረ ይሄን በረኪና አሁን ፊትሽ ከፍቼ ለጠጣው ወይስ ለሄድ በቃ እየጠየኩሽ ነው ምረጭ እኔልሽ ነገ ጧት ከሁለት አንዱ ነው በቃ ዛሬ መጨረሻ ነው የምታይኝ ፊት ይሄ መጨረሻ ነው በቃ እኔ የማይሽ መጨረሻ ተናገሪ ማለት ዘይለኝ ተናገሪ ማለት ተናገሪ ምን ጮክ በይ ሂጂ አይኔ እያየ ከምትሞቺ ሂጂ አለቻት። እሺ ቤተሰቦች ምንድነው አሁን ምን ብለን አስተያየት እንስጥ? በእግዚአብሔር ስም በጣም ያሳዝን ቪዲዮ ነው። እንዳያችሁት ነው። ልጅቷ እጅግ በጣም ታሳዝናለች። ሙሉ ሰዓቱን አላወራችም። ወደ 5 ደቂቃ የሚሆን ቪዲዮ ነው። ምንም ሳታወራ እንባዋ ብቻ እንዲሁ ነው የሚፈሰው። እሷ ምንም ፈልጋ አልመጣችም ወደዚህ ምድር፣ እነሱ ናቸው ያመጧት። ግን እቺ ልጅ የተሰቃየች ያለችው በገዛ እናቷ ነው። እናቷ ወድጄ አይደለም ብዙ ስቃይ ደርሶብኛል፣ በእናቴ 13 ዓመት ተሰቃይቻለሁ፣ ቤተሰቦቼ ልጅነቴን በልተውብኛል። እንዲሁም ደግሞ የልጅ አባት ማለት የዚህ ልጅ አባት ምንም ሊረዳት አይፈልግም፣ ክዷል። ይሄ ተደራርቦ ነው ከምሞትና ጥዬሽ ከምጠፋ ሁለተኛ አልመለስም፣ አይንሽ እያየ እዚህ መርዝ ጠጥቼ ከምሞትና ከዚህ ቤት ከምጠፋ ምረጪ ብላ ገና የ11 ዓመት ልጅ ናት። እንግዲህ ልጇ አስቡት ስነ ልቦና ምን ያህል እንደሚጎዳ እና የቪዲዮ የሚደርሳችሁ የስነ ልቦና ባለሙያዎች፣ አቅም ያላችሁ፣ ገንዘብ ያላችሁ፣ እግዚአብሔር አምላክ ሰውን እንድትረዱ ወደዚህ ምድር የላካችሁ ሰዎች ፕሊዝ እቺ ልጅ ኮንታክት አድርጓትና ካለችበት ውጥንቅጥ አውጧት። እኔ በቃ ይሄንን ቪዲዮ ሼር በማድረግና ይሄ ቪዲዮ ሰዎች ጋር እንዲደርስ በማድረግ የበኩሌን ልወጣ። ከዛ ውጪ አቅም የለኝም። የኤላን አስተያየት በዚህ ሕፃን ልጅ ዙሪያ የሰጠውን አስተያየት ሰምተን እንመለስ። በጠዋት አንድ ቪዲዮ ሜንሽን አድርጋችሁኝ አይቼ ነበር። ቆይ ባጭሩ ላሳያችሁ። ማለት ተናገሪ ምን ጮክ በይ ማለት መጨረሻ ላይ ቢጨንቃት ሂጂ ያለቻት የቀረበላት ምርጫ ራሱ መርዝና ሻንጣ። ልጅን ለማስተማር ከሆነ አትሊስት እሺ ይሁንና በረኪናና የሆነ ነገር ታስቀምጭ ተስተካከላለህ ወይስ ይሄን ለጣጣው ልጅ እንዳትሞችበት እናቱ እስተካከላለሁ ይላል። ለማንኛውም አድራሻቸውን አግኝቻለሁ። ቦሌ አራብሳ ነው የሚኖሩት። ምናልባት ማግኘት የምትፈልጉ ሰዎች ካላችሁ ቦሌ አራብሳ ያሉበትን ቦታ ነው ተጠቁማችኋለሁ። ሄዳችሁ ማገዝ የምትችሉትን ነገር እንድታግዙ በተለይ እዛ አካባቢ ያሉ ሰዎች። የማህሌት እናት አዲስ መለሰ ትባላለች። የራሷ የአዲስ መለሰን ስልክ አግኝቼ ደጋግሜ ስልክ ስደውላት አታነሳም፣ ቴክስት ብጽፍላት አትመልስም። የሆንሽው ነገር ካለ አትሊስት ስልክ አውርተሽ እንደዚህ ነው በእንደዚህ ነገር ተማርሬ ነው ልጄን ማሳደግ አቅቶኛል፣ ልጄን እንዲያሳድጉልኝ እንፈልጋለሁ የምትይ ከሆነ ልጅሽን ሊያሳድጉልሽ የሚፈልጉ ብዙ ኢትዮጵያውያኖች አሉ። ብዙ ሰዎች ልጅሽን ያሳድጉልሻል። እንደው እኔም ቃል ልግባልሽ፣ እግዚአብሔር ምስክሬ ነው፣ እኔ ልጅሽን አሳድግልሻለሁ። ማህሌት ጥሩ ልጅ ናት፣ እናት የሆነች ልጅ ናት። ምን አጥፍታ ነው ብዬ ስጠይቅ እግዚአብሔርን የተመለሰልኝ መልስ እናት ነች። አረሷ ምንም አታጠፋም፣ ብሶት ስላለባት ነው። አንቺ ብሶት ስላለብሽ እንደዚህ አይነት ነገር ማድረግሽ አግባብ ባይሆንም አትሊስት ተቀራርበሽ የምታወሪ ሰው አተሽ ከሆነ ካንቺ ጋር ተቀራርቦ ሊያወሩ የሚፈልጉ ሰዎች ስላሉ ተቀራረቢና ከነሱ ጋር አውሪ። ስልክ ስንደውልልሽ አንሺና እንደዚህ ነው ልጄን በቃ ማሳደግ ከብዶኛል፣ እኔ ለራሴ አላንስም፣ ልጄ ግን አትሊስት ጥሩ ቦታ ትሆን የምትይ ከሆነ ቃል የሚገቡ ልጆች እኔ ያገናኝሻለሁ፣ ነግሬሻለሁ። ከነዛ ውስጥ እኔም አንዱ ነኝ። ስልክሽን አንሺ። ምናልባት ይሄን ቪዲዮ እንደምታዩ ከሆነ ደግሞ በቴክስት የተላከልሽ ጽሁፍ አለ መጨረሻው 36 ስልክ፣ በዛ ስልክ መልሰሽ ደውይና አውሪኝ። ከኔ ጋር ልጆች አሉ፣ መፍትሄ ላይ እናተኩራለን። ማህሌት ግን እንደው አንቺም ይሄን ቪዲዮ ማየትሽ አይቀርም፣ ነገ እኔም ወይ ያሳይሻለሁ። እግዚአብሔር ትልቅ ደረጃ ያደርስሽ። ትልቅ ደረጃ ስትደርሺ ያሳለፍሻቸውን ደስ የማይሉ ነገሮች በሙሉ ትተሻቸው ነገ ለልጅሽ መልካም እናት ልትሆኝ ያድርግሽ። ጥሩ እናት
እግዚአብሔር ይርዳሽ። የሚገርም ነገር ነው የተፈጠረ ያለው። አንዳንዱ ሲተቻት፣ አንዳንዱ ወደ አይደለም ሲል ኮመንት ስርም አንዳንዶቹ አይዞሽ እህቴ ያልፋል፣ ይሄንን ጊዜ ታግሰሽ አሳልፊው የሚሉ ኮመንቶች፣ እንዲሁም ደግሞ አንቺ ጨካኝ ነሽ እንደዚህ ነሽ ብለው የሚሰድቧትም ሰዎች አልጠፉም። ለማንኛውም መሰዳደቡና መወቃቀሱ የትም ስለማያደርሰን መፍትሄው ላይ ማተወከር ነው። ኤላ እንዳለው መፍትሄው ምንድነው? እቺን እናት ፈልጎ መርዳት ነው። መፍትሄው ምንድነው? እቺ ልጅ አይምሮ እንዳይጎዳ የስነ ልቦና አማካሪዎች አግኝተዋት ወደፊት እንዲህ አይነት አሁን ምን አለ መሰላችሁ ቤተሰቦቼ፣ ምጠላው አባት ያሳደጋት ሴት ልጅ ምጠላውን ባል ነው የምታገባው። ምን ማለት ነው? ልክ የአባቷን አይነት ባል ነው የምታገባው። በይቅርታ እስካልታከመ ድረስ ውስጣችን ያንን የምንጠላውን ነገር ስበን ወደኛ የማምጣት ባህሪ አለን። አላቅም እንዴት እንደሆነ። ፕሮፋይሏን እዚህ ጋር አስቀምጥላችኋለሁ። ምናልባት ስልኳንም ካገኘው አካውንቷንም ካገኘው እዚህ ጋር አስቀምጥላችኋለሁ። ከምሞትና ጥያችሁ ከምጠፋ ብላ ስታስመርጣችሁ በጣም ከባድ ጊዜ ላይ ነው ያለነው። እግዚአብሔር አምላክ የይቅርታውን የፍቅሩን እናት ለልጇ ስትል እስከ ሞት ድረስ ዋጋ የምትከፍልበትን ዘመን ያምጣልን መድኃኒዓለም ክርስቶስ። ወተሽ ብትለምኝ ይሻልሻል። ልጅሽን ጨክነሽ ፊት ለፊትሽ መርዝ ጠጥቼ ከምሞትና ጥየሽ ከምጠፋ ብለሽ መጠየቅሽ በጣም ለሷ ከባድ ነው። እንባዋ ይናገራል። እና አንቺን መውቀስ ፈልጌ ሳይሆን ቢያንስ በዚህ መንገድ ወተሽ ወገኖቼ በቃ ቸግሮኛል ብለሽ ብታለቅሽ ይሻልሽ ነበር። ውድ ቤተሰቦቼ ስመጣ ሰላም እንዴት ናችሁ አላልኩም፣ ምክንያቱም ይህ ቪዲዮ በጣም መነጋገሪያ ስለሆነ በቀጥታ ወደ ገደለው ነው የገባሁት። ይቅርታ። አሁን ግን ሰላም ቆያችሁኝ? እንዴት ነው ሳምንቱ? እንዴት አለፈ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። አሁን በቀጥታ ወደ ሌሎች መረጃዎቻችን እናልፋለን። አሁን የማሳያችሁ ቪዲዮ ወንድም ላላችሁ ሴቶች ነው። ወንድም ያላችሁ ሴቶች ወንድማችሁ ለእናንተ ምን ያህል ዋጋ ይከፍልላችኋል? እስኪ ኮመንት አስቀምጡልኝ። የዚህ ልጅ ግን ይለያል። የገዛ እህቱን ለማትረፍ ብሎ ህይወቱን ሁሉ አሳልፎ እስከ መስጠት የሚያደርሰውን ነገር ተጋፍጧል። ለማንኛውም ወንድማችሁ ምን ያህል ዋጋ ይከፍልላችኋል? ሀሳብ አስተያየታችሁን እየሰጣችሁ ይህን ቪዲዮ ተመልከቱት። ዓለም ከምታውቃቸው እጅግ በጣም ደፋርና እጅግ በጣም ጠንካራ ህፃናት መካከል አንደኛው የሆነውን ህፃን ልጅ ላስተዋወቃችሁ። ይህ ስሙ ሬጀር ዋከር ይባላል። እንደምታዩትም ታናሽ እህት አለችው። አንድ ቀን ሬጀር ከእህቱ ጋር በመሆን ወደ ውጪ ለመጫወት ይወጣል። እዛ ሰዓትም ላይ እጅግ በጣም አደገኛ የሚባለውና ንክሻውም እጅግ በጣም ኃይለኛ የሚባለው ጀርመን ሺፐርድ ውሻ ወደ እነሱ ጋር እየተንደረደረ እየመጣ ነበረ። ማለትም በቀጥታ ወደ እህትየው ጋር ነበረ እየመጣ የነበረው። በዚህ ሰዓትም ወንድምየው ሁለቴ እንኳን አላሰበበትም፣ ዘሎ ከእህቱ ፊት ይቆምላታል ማለት ነው። ውሻውም እንደምታዩት የወንድምየውን ፊት እንደዚህ ነበረ ያበለሻሸው። ከ90 በላይ ንክሻዎች ፊቱ ላይ አርፎበት ነበር። እንደምታዩት እዚህ ጋር ተሰፍቶ ነው እንጂ ፊቱ እንደዚህ አልነበረም። እጅግ በጣም ተበለሻሽቶ ነበር። ነገር ግን እንደዛም ሆኖ እህቱን ሊያተርፋት ችሏል። ውሻው እህትየውን ምንም አይነት ጉዳት አላደረሰባትም ነበር። አለመጠይቅም በሚደረግበት ሰዓት ላይ እህቴ ነች ልከላከልላት ግድ ነው። መሞት እንኳን ካለብኝ ከሷ ቀድሜ መሞት ያለብኝ እኔ ነኝ፣ ምክንያቱም እኔ ታላቅ ወንድሟ ነኝ ብሎ ተናግሮ ነበር። ይህንንም ጀብዱን የሰማው የዓለም የቦክስ ካውንስል አንተ የምን ጊዜም ሻምፒዮን ነህ በማለት እንደምታዩት ቀበቶውን አበርክቶለታል። እሱ ብቻ አይደለም ትላልቅ ከሚባሉ አርቲስቶችም ጋር የመገናኘት እድሉንም አግኝቷል። እስኪ ለዚህ ጀግና ወንድም እየገባችሁ የሆነ ነገር በሉት። ዋው! ለማንኛውም ህይወቱን መስዋዕት አድርጎ ወይም ራሱን አሳልፎ እስከ መስጠት የሚወድሽን ወንድምሽን እዚህ ቪዲዮ ስር ሜንሽን አድርጊው ወይ ይሄን ቪዲዮ ሼር አድርጊለት። እንግዲህ ለእህቱ ብሎ ራሱን ለውሻ አሳልፎ የሰጠው ወንድም መነጋገሪያ ሆኗል። ምን ያህል ወንድ ልጅ ህይወቱን አሳልፎ ለመስጠት ወይም ደግሞ ለመስዋዕት የተዘጋጀ ወታደር እንደሆነ የሚያሳይ በተግባር ይሄ ህፃን ልጅ አሳይቷል ማለት ነው። ወንድ ልጅ እንግዲህ ክብር አይገባውም ትላላችሁ። ስለዚህ በጣም ለምትወዱት ወንድማችሁ ሼር አድርጉለት። ወይም ደግሞ ለኔ ሲል ብዙ ዋጋ እየከፈለ ያለ ወንድም አለኝ ይህ ቪዲዮ ለሱ ይገባዋል ብለሽ ካሰብሽ ይሄን ቪዲዮ ሼር አድርጊለት። ከዚሁ ከወንዶች ጉዳይ ሳንወጣ ሶሻል ሚዲያ ላይ የኛ የወንዶችን ስቃይ የተረዳች አንድ ሴት ብቅ ብላለች። በጣም እኔ እንዴት እንደተረዳች ምንም በቃ ልረዳት አልቻልኩም። እንዴት አገኘችው? በቃ የኛን ፔን እንዴት አገኘችው ብዬ በጣም ተገርሜበታለሁ። የወንዶችን ስቃይ የተረዳችዋን ሴት ላሰማችሁ። ወንዶች ማለት ነው ከ21 ምናምን እስከ 35 ምናምን ያላችሁ ወንዶች ማለት ነው እናንተ በዚህ ሰዓት ምን ያክል ፈተና ውስጥ እንደሆናችሁ ምናምን ማለት ከጓደኞቼም ከወንድሞቼም ምናምን የተረዳሁት ነገር ውስጥ ነው። እግዚአብሔር በቃ አሁን ወንድሜ ጊዜም የለውም ምግብ የሚበላበት ምግብ እንኳን በስነ ስርዓት እንኳን አይበላም፣ እግዚአብሔርን አይበላም። እና ቤቱ ሄጄ ምንም ቤቱ ባዶ ነው፣ በቃ ምንም ነገር የለም፣ ገብቶ ማረፊያው ብቻ ነው ያለውና ግን ቤተሰቦቹ እንዳይጎሉበት እንዴት እንደሚጨነቅ ምናምን ሳይ ምናምን በቃ በጣም ጓደኞቼ ራሱ በቃ ሙሉ ለቤተሰባቸው ነው የሚጨነቁት ወንዶቹ ማለት ነው ምናምንና በቃ በጣም ነው የምታሳዝኑት። እኔ እግዚአብሔር ወይ ብለ ማርያምን ከልቤ ነው በቃ በጣም ነው የምታሳዝኑትና አይዟችሁ እሺ የኔ ማሮች፣ ማርያም ያልፋል፣ ኪዳነ ምሕረት አለች ታግዛችሁ ምናምን
እኔ በጣም ነው በቃ ፊል ያደረኩት እና አይዟችሁ በቃ አይዟችሁ በቃ ጊዜው ደግሞ ደባሪ ነውና ግን አይዟችሁ እና ደግሞ እንደኛ አይነት ጠንካራ እህትና ሚስት ደግሞ ካላችሁ ድለኛ ናችሁ። አይዞን እንግዲህ አይዟችሁ ተብለናል። ወንዶች በጣም በፔኑ ስላለን ለቤተሰቦቻችን ዋጋ ለመክፈል ለምን ሁሌም ከፊት ለፊት ለምንቆም ለወንዶች የምትረዳን አንድ እህት አግኝተናል። ስለዚህ እናመስግናት። እጅግ በጣም ብዙ እህቶች አላችሁ የወንድ ስቃይ የሚገባችሁ፣ ብዙ ሚስቶች አላችሁ ከወንድ ጋር አብራችሁ ዋጋ የምትከፍሉ፣ ብዙ እህቶች አላችሁ ወንድማችሁን ልብስ በማጠብ ሰፖርት በማድረግ ካልሲውንም ቦክሰሩንም በማጠብ የምትተባበሩ በጣም ብዙ ጀግና እህቶችም እንዳላችሁ እናውቃለን። ለእንዲህ አይነት ሴቶች አድርሱልኝ። አንቺ ደግሞ ስለተረዳሽን ይመችሽ። በጣም ሪስፔክት ማርያምን። ወደ ቀጣይ መረጃችን ስናልፍ ደግሞ ቤተሰቦቼ በፕራንክ ዙሪያ መነጋገሪያ የነበሩት ጥንዶች መቅዲሾ ላይ ቀርበው በጣም የሚገርም አስተያየት ሰጥተዋል። እንግዲህ ሚስትየው ምን ስትል ተሰማች ቤተሰቦቼ? እኔ ነገሩን አጋነንኩትና በደንብ እንዲሰደብ ያደረጉት እኔ ነኝና ጸጸት ተሰማኝ ብላለች። ፍቅር ማለት እንዲህ ነው እንግዲህ የሱን ጥፋት ሳይሆን ያየችው የራሷን ጥፋት ነውና ሁሌም ቢሆን የራሳችን ጥፋት ሲታየን እውነተኛ አፍቃሪዎች እንደሆነ ይረዳልና በጣም ደስ የሚሉ ጥንዶች ናቸው። እስኪ የተወሰነ ላሰማችሁ። ትንሽ አካብጀዋለሁ መሰለኝ ስሜት እሱ እንደዛ አይደለም። እኔ ነኝ ያስጠቃሁት ብዬ ያሰብኩ ነው። እኔ ደግሞ ከበጠቃት አንፃር ሳይሆን ማለት የሰራውበት የራሱ ዓላማ አለ። ይሄ ቲክቶክ ማለት ነው ሰቀርጾ እሷ ትነግረኝ ነበረ። ብዙ ሴቶች አሁን በየቤቱ ብዙ ጥቃት የሚደርስባቸው ሴቶች አሉ እና የሆነች ልጅ ነበረችና እርጉዝ ሆና ስኳር እየበጠበጥኩ ነው ጠጥቼ የወለድኩት ልጅ ብላ ለእሷ ነግራት ነበረ እና ያ ነገር በጣም ልቤ ውስጥ ስለነበረ አትሊስት ሰዎች በየቤታቸው የሚደርስባቸውን ነገር በቪዲዮ ለማሳየት ነው። የሆነች ሴት አትሊስት አንድ ሴት የሆነ ወንድ ያንን ቪዲዮ አይቶ አንዳንድ ጊዜ በንግግር ለሰዎች ስትናገሪና ቪዲዮ ሲሆን ትንሽ ሴንሲቲቭ ነውና ቪዲዮን ሰውየው ሲያየው ጥቃት የሚያደርስ ሰው ማለት ነው ሲያየው አትሊስት አንድ ሰው ማዳን ከቻልኩ ብዬ ነበር። ግን በጣም ቫይራል ወጥቷል። ኦልሞስት እዚህ ልገባ ስል ከ3 ሚሊዮን በላይ ቪው ነበረውና እርግጠኛ ነኝ ብዙ ሰዎችን አድኛለሁ ያስባለሁ። ብዙ ያስቆጣቸውም ሰዎች አሉ በዛው ልክ። ግን ያው ለሷም ቪዲዮ ካለቀ በኋላ ማለት አላማው ይሄ ነው ስላልኳት ነው ምን ሰራው የነበረው መጀመሪያ እሱ ይሰራ ነበር እና እኔ ቤት ወልጄ በተቀመጥኩ ጊዜ ሪአክሽን ቪዲዮ እንሰራ ነበር። ግን በጣም ቆይቷል። ትልቁ ልጄ እንደወለድኩ አካባቢ 3 ዓመት ምናምን ቢሆነው እና ኮንቴንት ሰርች አላውቅም ትቻለሁ። ከልጅ ጋርም ስለማይመች ድምፁ ምንም ስለሚረብሽ ፊልም ስለማይመች ልጄ በጣም አድጓል። ወንድ ልጅ ነው እና ስለሚያስቸግር አይመችም እና ትቻለሁ ረስቻለሁ እና ቁጭ ብያለሁ። እንደምታየው ቪዲዮ ላይ ዳይፐር እየቀየርኩ ነበርና ስልኩን ይዞ እኔ እንትን እያለ ነው መሰለኝ የሆነ ነገር እያየ ምናምን ነው መሰለኝ እንጂ በጭራሽ አላውቅም። ኢማጂን እንግዲህ እንደሰማችሁት ነው ቤተሰቦቼ። ደግሞ ቪዲዮውን እንዲጭነው አላማውን ሲነግራት እንዲጭነው እንዲፖስተው የገፋፋችሁ እሷ ናት እዛው ኢንተርቪው ላይ እንደሰማሁት። ስለዚህ ፍቅር እንደዚህ ነው፣ የሰውን ጥፋት ሳይሆን የራስን ጥፋት ነው የሚታየው። በጣም የሚዋደዱ ጥንዶች ናቸው። እንግዲህ ሁለቱንም ልጆቼን ስወልድ እሱ ነው ያራሰኝ ስትልም በቀጥታ አመስግነዋለች። ክትፎ እያበላ ነው ያራሰኝ፣ ስለዚህ ወደዋለሁ አፈቅረዋለሁ ብላለች። እሱ ደግሞ እዛው ድጋሚ በህዝብ ፊት ይቅርታ በቃ ይቅርታ በቪዲዮ ሰበብም ቢሆን መናገር አልነበረብኝም ብሎ እግሯን ስሞ ይቅርታ ጠይቋል። በጣም ደስ የሚሉ ጥንዶች ናቸው። ለማንኛውም በጣልቃ ገብተው ሲሰድቡት ሲዘለዝሉት ለነበሩ ሰዎች ይሄ እንግዲህ ከባድ የሆነ የመልስ ምት ይመስላል። ለማንኛውም በዚህ መልኩ ተጠናቋል የነዚህ ጥንዶች ጉዳይ ማለት ነው። ወደ ቀጣይ መረጃችን እንለፍ ቤተሰቦች። ያው ይሄንን የመሰለ ፊት ይዤ ቂጥ የለኝም ብላ ስታለቃቅስ የነበረችው ሴት ከዚህ ቪዲዮ በኋላ ማለት ነው ይሄን ቪዲዮ ታስታውሱታላችሁ። እስኪ አንዴ እዩት። እኔም ያናድደኝ ይሄን የሚመስል ፊት ይዤ እቺ የምታክል ቂጥ እኔ አሁን እሺ ምንድነው የሚሻለኝ? እኔ ልብስ በስነ ስርዓት አሁን እኔ በቃ እንዲህ ስትል ዋው ከዛ እንግዲህ ውድ ቤተሰቦቼ ይሄን ቪዲዮ ታስታውሱታላችሁ። በዚህ ቪዲዮ ቫይራል የሆነችው እቺ ልጅ እንግዲህ ጂም ባለቤቶች ያው እኛ ጋር መስራት አለብሽ ብለው
ነፃ ስፖንሰር አድርገዋት ቂጥ ለማውጣት ትግል ላይ ናት። እስኪ እንያት። ቂጥ የማብቃል ጉዞ ዴይ 4 ዛሬ እንደምታየኝ እንደዚህ ተጨናብሼ ነው ፊቴ ለደም ስር ግትርትር እስከሚል ነው ሲሰራ የነበረው። መጀመሪያ ከአፐር ባዲ ነበር የጀመርነው። ዛሬ ጋይስ ትራፖ ዴይ 4 ላይ በጣም ከብዶኛል። በቃ መንቀሳቀስ ነው ያቃተኝ፣ ግን እንቀጥላለን። ከዛ እዚህ ጋር ክብደቴ እንደምታዩት በደግ ዘቅ በደግ ያልኩ ነበረ። እስኪ አንወሻሽ ጋይስ። አሁን እዚህ ጋር አልበቀለም ጋይስ። እኔ እንዶ ካልታያችሁ እንዶ ምንም አላችሁ፣ ግን በቅሏል። እኔ በቅሏል እየታየኝ ያለው። ተስፋ አንቆርጥም። ቁረጪ ለምትሉኝ እንኳን ተስፋ ልቆርጥ የቂጤ ምቀኛ ስለበዛብኝ እኚህ የምታያቸው ሸበላ ጠብደል ወንዶች ቀጥር ያለው ቂጤ እንዲጠብቁልኝ ይኸው እዚህ ጋር ያሰለጠንኳቸው ነው ጋይስ። ለማንኛውም ስቃዩ አላበቃም። ባይዘው ስቃዩ አላበቃም። ስፖርት ብቻ አይደለም ስቃዩ፣ ምግብም ስቃይ ነው። ምክንያቱም ምግቡንም ያዝላችሁ ማነው? አሰልጣኝ ነው። እናንተ በፈለጋችሁት የተገኘውን አይለቀምም፣ የተገኘው አይበላም። እና መጀመር አይደለም መጨረስ ነው ከባድ። ጂም ውስጥ መግባት ቀላል ነው፣ ሂዶ ክፍያ መክፈል ቀላል ነው፣ መጨረሱ ነው ከባድ። ባይዘው ዝም ብዬ አይደለም ያመጣውላችሁ፣ እናንተም እንድትማሩ ስለፈለኩ ነው። ይኸው አሁን ደግሞ በምግብ የምታየውን ስቃይ ስሟት። ምንድነው የምታካብጁ? ምግብ አይደል እንዴ ብላችሁ ባለፈው ላላችሁ ቁርስ መበላው ላሳያችሁ። እስኪ ቁርስ ብቻ ይሄ መጀመሪያ ቁርስ ነው ታዩታላችሁ። ቆይ ከዛ ደግሞ ይሄ ፓንኬክ እዩ። ከዛ ዮገርት ወዘ እንትን ኦትስ፣ ከዛ ስኳር ድንች። ጋይስ ይሄ ሁላ ቁርስ ነው። ቁርስ እኔ ምንም በቃ ያለመድኩት ነገር ነው የሆነብኝ ጋይስ። ልል ነው ይሄ ነው ላይፉ። እንግዲህ በምግብም በጂምም በስራም ነው የምትሰቃዩትና ዲሲፕሊን በጣም ይፈልጋል። ጂም መጀመር በጣም ዲሲፕሊን ይፈልጋል። እቺ ልጅ እንግዲህ እንደ ቀልድ ሂዳ ቂጥ የምታበቅል መስሏት ነው እሷ ያሰበችው። ዋጋ እየከፈለች ነው። እስኪ ፋይናሊ ግን ይሳካላታል ወይስ አይሳካላትም? እዚሁ ሶሻል ሚዲያ ላይ ስላለን የምናየው ይሆናል። እናንተ ግን ሚሳካላት ይመስላችኋል? ሀሳብ አስተያየታችሁን ኮመንት ስራ አድርጉ። ትዕግስት ካላት ግን የማይሳካ ነገር የለም ብዬ ነው ማስበው። በትዕግስት ሰግጣ ከሰራች ይሳካላታል ባይነኝ። የኔ እይታ ነው ይሄ። ለማንኛውም እንለፍ ወደ ሌላ ቪዲዮ። በእናንተ እይታ ጓደኝነት ምን አይነት መልክ አለው? ማለትም በእናንተ እይታ ጓደኝነት ማለት ትክክለኛ ትርጉሙ ምን ማለት ነው? እስኪ ደረጀ ኃይሌ የሰጠውን አስተያየት ሰምተን እንመለስ። እጅግ በጣም የሚገርም አገላለጽ ነው፣ የጓደኝነትን ጥግ ያሳየበት መንገድ ማለት ነው። እስኪ እንስማው። ጓደኝነት ማለት ገንዘብ የማይለውጠው፣ ጓደኝነት ማለት ጭብጨባ የማይለውጠው፣ ጓደኝነት ማለት እልቅና የማይለውጠው፣ ጓደኝነት ማለት እውቅና የማይለውጠው፣ ግን የእውነት ከልብ ለጓደኛ የሚሰጥ ምንም ነገር የማይለውጠው ፍቅር ማለት ነው። ጓደኝነትን እንደዚህ ነው የምገልጸው። ዋው! ይሄ ትልቁና ዋናው ነጥብ። አበቃ። በማጣትም ውስጥ በማግኘትም ውስጥ ለማይለዋወጠው ጓደኛችሁ ይህንን ቪዲዮ ሼር አድርጉለት። ለሱ ይመጥነዋል ይህ ቪዲዮ። ደረጀ ኃይሌ እጅግ በጣም የሚገርም አድርጎ ነው የገለጸው። እውነተኛ ጓደኝነት ትርጉሙ ይሄ ነው። በማግኘትም ውስጥ በማጣትም ውስጥ የማይለዋወጥ እውነተኛ ጓደኛ ማለት ነው። ጓደኛ እንጂ ስታገኙ የሚቀየር ስታጡ ደግሞ ሌላም ፊት የሚያሳያችሁ ከሆነ ይሄ ትክክለኛ ጓደኛ አይደለም። ወይም ደግሞ ገንዘብ ሲያጣ ወደ እናንተ የሚመጣ ገንዘብ ሲያገኝ ሌላ ሰው የሚፈልግ አይነት ሰው ከሆነ ደግሞ እሱ እውነተኛ ጓደኛ አይደለም። እና ስታጡም ስታገኙም ወይም ሲያገኝም ሲያጣም ከናንተ የማይርቀውን ጓደኛችሁን ሜንሽን አድርጉት ወይ ደግሞ ቪዲዮን ሼር አድርጉለት። ይመቻችሁ። እቺን ምክር ለሴቶች አድርሱልኝ ውድ ቤተሰቦች። ሴቶች እንግዲህ ወንድ ልጅ ባጣ ሰዓት እንዳታስቀይሙት እየተባላችሁ ነው። ወንድ ልጅ ሲያጣ በጣም ይከፋዋልና አይረሳም። ሲያጣ የምታስቀይሚው ሲያጣ ልቡን የምትሰብሪው ሴት ካለች ተጠንቀቂ። ይሄንን ቪዲዮ ስሚ። ወንድ ልጅ ቂም የሚይዝብሽ መቼ እንደሆነ ታውቂያለሽ? ችግር ውስጥ እንዳለ፣ ስትረስ ውስጥ እንዳለ፣ በጣም መጥፎ ስሜት ውስጥ እንዳለ እያወቅሽ ሰበብ አስባብ ፈልገሽ በነገር ስትጠዘጥዡ ስታመናጭቂው የችግሩ ቀን ሲያልፍ ያችን ቀን ያስታውሳል። ወንድ ልጅ ሲወድቅ በወደቀበት አይመታም። እውነቴን ነው ብልሽ፣ አንድ ቀን መነሳቱ አይቀርም። ሲወድቅ በወደቀበት አይመታም፣ አንድ ቀን መነሳቱ አይቀርምና ተጠንቀቂ እየተባልሽ ነው። ሴቶች በተለይ ወንድ ልጅ ባጣ ሰዓት ከጎኑ መቆም መጽናት አለባችሁና በድህነት ውስጥ ታምናችሁ ለምትቆዩ ሴቶች ግን ክብር አለን። ድህነትም ሀብትም የማይለውጣት ሴት ምታቅ ከሆነ ቪዲዮ ላከላት፣ ይመጥናታል። ብራዘር ቆሎ እየሸጥሽ የምታቂው የግቢ ተማሪ ሲያገኝሽ ይላል።
ወይኔ ዲግሪን ይዤ ቆሎ ስሸጥ ላይ ነው እንዴ? ንግስት ነች የግቢያችን ሞናሊዛ። ነገሩ ምን አገናነበኝ? አልሰራኩ። የሰው አስተያየት ቤት ኪራይ ከፍል። ንግስት መንጣፍ እንዴት ነሽ? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ቆይ ዲያስፖራ ልታገባ ነው ሲባል አልነበር? እንዴት ይቤ ግቢው አስቀራ አይደል? ወደ ኋላ? አዎ። አይ ንግስት፣ ያ ዋንጫ እኮ ለክብር እንጂ ለቅጥር አያገለግልም። እና የሰጡ ለይስሙላ ነው እንዴ? አይ እኔማ ተጠቀምኩበት አይደል እንዴ። አንድ አመት ሰፈር ለኳስ አከራየሁት። ከዚያ የሆነ ጊዜ በልተው ሲጨፍሩ ሰበሩብኝ። ከዛ ከሰሩ ባክሽቴው። አንቺስ ከዛ ከዲያስፖራው ጋር ተጋባችሁ? አይ ንግስት፣ ዲያስፖራውማ ሚስት ያለው ሆኖ ተገኘ። አረቴ? አዎ። ከዛ ደግሞ አንድ የሚወደኝ ተገኝቶ ነበረ። እሱንም ቁመት አጠረ ብዬ ኮራውበት። እስኪቱ እሺ ማሩስ? ወይ ማሩንማ ሌላ ሴት ላሰችብኝ እኮ። አንተስ ግን ከህይወት ጋር ተግባባችሁ? አይገርምሽም? እንኳን ከግቢዋ እስካሁን ከራሴ ህይወት ጋር መግባባት አቅቶኝ ረጅም ጊዜ ብዙ ዋጋ ከፍሉ። እባክህ እኔም አንዱን ባለ ሀብት አግብቼ ቤተሰቦቼን ፈውሳቸዋል ብዬ 2 አመት በቻት ያላወራሁት የለም። ምን ፕሮፋይልን ሳላውቅ አንተን ማውርቼ ይሆናል። ዞሮ ገንዘቡን የፈለኩት እናቴን ለማሳረፍ ስለሆነ ሁሉንም ነገር ተቀብዬ እናቴን አሳርፌ የእሷን ስራ እየሰራሁ ነው። በጣም አሪፍ። እኔም የሚገርምሽ ከስንት የድርቅ ዘመን በኋላ በቅርቡ ነው የዘነበልኝ። እንዴት? ምን ተገኘ? የሆነ ሰዓት ምርር ሲለኝ ሰባራ ዋንጫዬን ይዤ ቲክቶክ ላይ አልኩ ማለት ነው። በቃ ቪዲዮ ሰራ። ከዛ በጣም ሰው ደወለልኝ። አሁን ይኸው አንድ የንጂኦ ስራ ይዤ ሰሞኑን 2ኛ ወር ደሞዜን ልበላ ነው። ዋው ምርጥ ቆሎ ነው ያለሽ። ለምን አንቺም ተምረሽ ስራሽን ቲክቶክ ላይ አታስተዋውቂ? ቲክቶክ ስሩ ለማለት ነው። እሺ መጨረሻ ላይ ቲክቶክ እየሰራችሁ ህይወታችሁን ቀይሩ ለማለት ነው። ወደ ሌላኛው መረጃ የሳመራ ውድ ቤተሰቦቼ፣ ይሄንን ባህል ሊያስረዳኝ የሚችል ሰው ካለ በእናታችሁ ኮመንት አድርጉ። እስኪ ተመልከቱት። ሃናን ታሪክ እንደምትመለከቷት ቪዲዮ ላይ ማለት ነው ወልዳለች። ሰሞኑን እንግዲህ መውለዷን ሁላችሁም ሰምታችኋል ብዬ አስባለሁ። 3ኛ ልጇን ተገላግላለች በሰላምና እሳት እየነደደ ከስር እሷ ልጇን አቅፋ በላዩ ላይ ትረማመዳለች። አንድ ወደፊት አንድ ወደ ኋላ እያለች ትረማመዳለችና ምንድነው ይሄ ባህል ማለት በጣም ስለገረመኝና አይቼውም ስለማላቅ ነው። ከዚህ በፊት ሲያደርጉት አይቼ አላቅምና እስኪ የትግራይ ልጆች የኤርትራ ልጆች ካላችሁ ምንድነው ይሄ ካልቸር? ለምንድነው እሳት የምትረማመደው? የምታውቁ ካላችሁ ለጠቅላላ እውቀት ነው ያመጣሁት ቪዲዮን ለማወቅ ነውና ቤተሰቦች እስኪ ኮመንት አድርጉ አሳውቁኝ ለማለት ያህል ነው። ሃናን እንግዲህ 3ኛ ልጅሽን በሰላም ስለተገላገልሽ ደስ ብሎናል። በጣም እንወድሻለን። ከፊልም ዓለም ጠፍተሻል። በእርግጥ ኢንቨስትመንት ላይ ነሽ ያለሽው፣ ትልልቅ ቢዝነሶችን ራንት አድርግ ያለሽ፣ ግን አንዳንዴ ወደ ፊልሙ መተሽ ብታዝናኝን ደስ ይለናል። እንደ አድናቂ አድርሱልኝ። ሃናን በጣም መወዳት ተዋናይ ነች። በባለፈው ቪዲዮ በሰው ዘንድ ተወዳጅ ለመሆን ይህንን አድርግ ብለው የመከሩን እናታችን ዛሬ ደግሞ በሌላ ምክር መጥተዋል። አንተ ሀብት ስትፈልግ ሌላው ደግሞ ጤናውን እየፈለገ ነው። አንተ ጤናን ስትፈልግ ሌላው ደግሞ እየሞተ ነው። አንተ ቅንጡ መኪና ትነዳለህ፣ ሌላው ደግሞ በመኪና አደጋ ይሞታል። አንተ አዲስ መኖሪያ ቤት በገነባ ቁጥር ሌላ ቦታ አዲስ መቃብር ይቆፈራል። አንተ ፍርፋሪ በጣልክ ቁጥር የሆነ ቦታ ደግሞ ሌላው ሰው ለመኖር ብሎ ፍርፋሪ እየለቀመ ነው። አሁን አንተ ታለህበት ሁኔታ እንዲያወጣህና እንዲያሻሽልህ ፈጣሪህን በለመንክ ቁጥር ሌላው ደግሞ አንተ ወዳለህበት ሁኔታ ለመድረስ ብሎ እየጠለየ ነው። አንተ መንደር ታለ ፈገግታ፣ ሌላው መንደር የእንባ ጠብታ እየፈሰሰ ነው። ሽንት ቤት በገባህና በወጣ ቁጥር፣ ምግብ በበላህ ውሃ በጠጣ ቁጥር ሌላው ደግሞ ለዚህ ዓላማ አርተፊሻል መሳሪያ ተገጥሞለት እየተጠቀመ ነው። አንድ ጧት ፊትህን ስትታጠብ ሌላው ደግሞ ኩላሊቱን በመሳሪያ እየታጠበ ነው። ስለዚህ ልጆች ሆይ ተጎደላችሁ ያላችሁ ይበልጣልና ዘወትር አመስጋኝ ሁኑ። ከጎደላችሁ ያላችሁ ይበልጣልና ዘውትር አመስጋኝ ሁኑ እያሉ ነው እናታችን እድሜና ጤና ይስጥልን። እንግዲህ ውድ ቤተሰቦቼ እኚህ እናት በጣም ተወዳጅ መካሪ እናታችን ናቸው። እንዲህ አይነት እናቶች ሶሻል ሚዲያ ላይ መበራከት አለባቸው ብዬ አስባለሁ። ታውቃላችሁ ሶሻል ሚዲያ ኔጌቲቭ ሀሳቦች በጣም ይፈጥናሉና እንዲህ አይነት ፖዚቲቭ ሰዎች ደግሞ ሲኖሩልን ደስ ይለናል እና እንወዶታለን ለማለት ነው። እናታችን የመጨረሻ አንድ ቪዲዮ ላሰማችሁ ቤተሰቦች። እግዚአብሔር ከባረከ የላብህን ይባርክልህ። እግዚአብሔር ከሰጠህም የላብህን ይስጥ፣ ከሰጠህም የላብህን ይስጥ፣ የልፋትህን ይስጥ፣ የልፋትሽን ይስጥ። ከዛ ውጪ ግን
የሰው ነገር መሰብሰብ የናንተን ይዞባችሁ ይሄዳል። የሰው ነገር የምትሰበስቡ ከሆነ በመንግስት መስሪያ ቤትም በሃይማኖት ቦታም በንግድ ቦታም በግል መስሪያ ቤት ላይ የሰው ነገር የምትሰበስቡ ከሆነ እመኑኝ የናንተን ይዞባችሁ ይሄዳል። ትዳራችሁ እንዳይባረክ ያደርጋል። ቤታችሁ እንዳይባረክ ያደርጋል። ጤናችሁ እንዳይባረክ ያደርጋል። አመለካከታችሁ እንዳይባረክ ያደርጋል። ትምህርታችሁ እንዳይባረክ ያደርጋል። እድሜያችሁ እንዳይባረክ ያደርጋል። የመኪና መንገዳችሁ እንዳይባረክ ያደርጋል። የእውነት ነው የምነግራችሁ። እኔ የዛሬ 8 9 10 ዓመት ዋጋ ከፍዬበት አውቃለሁ። ዛሬ ግን ከፍለው መጥተው እንካ ቢሉ የሰው ላባ ያዋል። የእውነት ነው የምነግራችሁ። የመንግስት መስሪያ ቤትም የትም የግልም ቦታ የትም ቦታ ስሩ፣ የሰው ነገር የናንተን ብዙ ነገር ይዞባችሁ ይሄዳል። ህይወታችሁ እንዳይባረክ ያደርጋል። እድሜያችሁ እንዳይባረክ ያደርጋል። ጤናችሁ እንዳይባረክ ያደርጋል። ሞገስ እንዳይኖራችሁ በራስ መተማመንሽን ይዞሽብሽ ይሄዳል። እግዚአብሔር ከባረከሽ አንቺ ባርከኝ በዩ። ሐሳቤን ባርከው፣ ንግግሬን ባርከው፣ አንደበቴን ባርከው፣ ላቤን ባርከው፣ ህይወቴን ባርከው፣ ልጄን ባርከው፣ ባለቤቴን ባርከው፣ እንጀራዬን ባርክልኝ በይ። ከዛ ውጪ ግን የሰው ነገር የምትሰበስቡ ሰዎች የእውነቴን ነው የምነግርባችሁ የናንተን ነገር ይዞባችሁ ይላል። አሁን ይሄ እንደማይመስል አውቃለሁ ሳወራ፣ ግን እኔም በህይወቴ ዋጋ ከፍዬበት ስለማውቅ ተማሩበት። የሰው ገንዘብ የሰው ላብ የሆነ ነገራችሁን ይዞ እግዚአብሔር ከሰጣችሁ የናንተን ላብ ይባርክላችሁ። ትንሽ በእግዚአብሔር ፊት በጣም ብዙ ስለተሰበሰበ አይደለም። አንዳንድ ሰዎች የከተማው ቁጥር 1 ሚሊዮነሮች ናቸው። ትልቅ ሀብት አላቸው። ሀብታችሁ ግን ጥርት ያለ የነሱ ላብ ነው ወይ? እንደዚህ በማለት አይደለም። በጣም በላባቸው ሰርተው ያደጉ ሰዎች አሉ። ግን እናንተ እግዚአብሔር የሚወዳችሁ ከሆነ እናንተም እግዚአብሔር የምትወዱት ከሆነ ጌታ ወይ እኔ በላብ ያሳድገኝ፣ በለፋውት ላብ ያሳድገኝ። እመነኝ ቁጥር 1 ባለሀብት ነው የምትሆኑ። ቁጥር 1 በሰውም ፊት በእግዚአብሔር ፊት። ምናልባት ደግሞ የሰው ነገር የምትሰበስቡ ሰዎች ደግሞ እመኑኝ ያልኳችሁ የዛሬ 5 ዓመት 10 ዓመት እድሜ ከሰጠን በቃ እንትን ነብዩ ዳዊት ምን ይላል መሰለህ? ሀጥ ወደ ላይ ለምልሞ አየው ስመጣ ስመለስ ተመልሼ አጣሁት ነው። ሀጥ ለምልሞ አየውኝ አለ፣ ልክ ስመጣ ግን የለም አለ። እና የተሻለ ለብሰው የተሻለን ብለው የተሻለ መኪና ይዘው ታያቸዋል። እኔ ለካ ወርጃለሁ ትላለህ። በኋላ ላይ ካንተ በታች ወርደው ታያገኛቸዋል። ስለዚህ የእውነት እግዚአብሔር ከባረካችሁ በላባችሁ ይባርካችሁ። የሰው ነገር በታሪክ አትመኙ። ስለዚህ እግዚአብሔር ካሳደጋችሁ በላባችሁ ያሳደጉ። ምናልባት ይሄ ነገር ገጥሟችሁ የምታውቁ ነጋዴዎች፣ የመንግስት መስሪያ ቤቶች፣ ወጣቶች፣ ሴቶች፣ እናቶች፣ አባቶች ካላችሁ ኮሜንት ላይ ጻፉልኝ። እርግጠኛ ነኝ በጣም ብዙ ነገር ይኖራል። አመሰግናለሁ። የሚገርም ምክር ነው። እንግዲህ መካሪያችን መምህራችን እንወድሃለን፣ በጣም እናመሰግናለን። ቆንጆ ምክር ነው የሰጠን። እንግዲህ የሰው ላብ ለማይፈልገው ጓደኛ ይሄንን ቪዲዮ ላከለት። በራሱ ሰርቶ በራሱ ጥሮ በራሱ ህይወቱን ለመቀየር ለሚፍጨረጨረው ወዳጅህ ወይም ወዳጅሽ ይሄን ቪዲዮ ላኪለት። የሰውን ላብ ሳይሆን የራሳችሁን ላብ ይባርክላችሁ ተብላችኋል። አሜን እያላችሁ ኮመንት አድርጉ። ይመቻችሁ። ለማንኛውም ውድ ቤተሰቦቼ ለዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በቀጣይ ቆንጆ በሆኑ አስተማሪ፣ አዝናኝ እንዲሁም ደግሞ አስቂኝ በሆኑ ቪዲዮዎች ተመልሼ እመጣለሁ። ለዛሬ ግን እዚህ ጋር ይበቃኛል። ሰላም ለእናንተ ይሁን። ቻው።